እጅግ በጣም ሰፊ ነው ሜዳው። በዛ ሰፊ ሜዳ ላይ ለመቁጠር የሚያዳግት ህዝብ እዛ ሜዳ ላይ አለና የተለያዩ አይነት ፕሮግራሞች መንፈሳዊ ፕሮግራም እና እዛ ሰፊው ሜዳ ላይ የንጥቀት ጊዜው ደርሷል፣ ሰዓቱ ደርሷል። አየሩ ላይ ልክ ያ ድምጽ ሲሰማ ጊዜው የንጥቀት ነው፣ ሰዓቱ ደርሷል የሚለው ድምጽ አየሩ ላይ ሲነገር በዚያ ቅጽበት አንዳንድ ሰዎች በቅጽበት ወደ ሰማይ ይወሰዳሉ። በቅጽበት በከባድ ፍጥነት ነው የሚወሰዱት። በከባድ ፍጥነት ግን ይወሰዱ የነበሩት አንዳንድ ሰው ነው። ይህንን አይቼ በዛ ራእይ ውስጥ ሆኜ ቃትት ነበር፣ አለቅስ ነበር። ተዘጋጁ ጊዜው ደርሷል፣ ተዘጋጁ ጊዜው ደርሷል የሚል ድምጽ በተደጋጋሚ 3 ጊዜ ሰማሁ። ተዘጋጁ ጊዜው ደርሷል፣ ተዘጋጁ ጊዜው ደርሷል ድምጽ ሰማሁ። በዚህ ራእይ የጸለይኩ ነበር። ስሬስ የሆነ ሰዓት ላይ ደርሰናል። የመጨረሻ ሰዓት ላይ ነው ያለነው። የምንዘናጋበት ሰዓት አይደለም። እንደ 5 ሰነፎች የምንዘናጋበት ሰዓት አይደለም። አገልጋዮች እግዚአብሔር በሰጣችሁ ስፍራ ቦታ በታማኝነት አገልግሉት። በታማኝነት እናገልግለው። እምትጸልዩ የሆነባችሁን የምታልፉበትን የደረሰባችሁን እያያችሁ አትድከሙ፣ አትዛሉ። ከፊት ይልቅ ጸልዩ፣ ትጉ። ሰዓቱ ደርሷል። ሰዓት ጊዜው ደርሷል። ቸልተኝነትን እናስወግድ። ወንጌል እንስራ። ትውልድን እንታደግ። ትውልድን እናስመልጥ። ጌታን ከማምለክ አትድከሙ። እርሱን ከመፈለግ አታፈግፍጉ። ምንም አይነት ነገር ውስጥ ብትሆኑ አትዛሉ። አሁን ያለው ምድር ላይ ያለው የተለያዩ ጫናዎች አድክሟችሁ። ጌታ ሊመጣ በደጅ ነው። ንጥቀት ሊሆን ጊዜው ደርሷል። ከሚቀሩት ወገን ሳይሆን ከሚነጠቁት ወገን እንድንሆን ከዛሬ ጀምሮ እንንቃ። ያለፉት ዘመናት የባከኑብንን ዘመናት ምህረት ጠይቀን ከፊት ላሉን ቀናት ከፊት ላሉን ጊዜያት እንዘጋጅ። እንደ 5ቱ ልባሞች መብራታችንን አብርተን ዘይታችንን በመቅረዝ ይዘን ሙሽራችንን እንጠብቀው። ጌታ ሊመጣ በደጅ ነው። ንጥቀት ሊሆን ጊዜው ደርሷል። ብዙ ምድር ላይ ከሚቀሩት ወገን ሳይሆን ከሚነጠቁት ወገን ሆነን ለመሄድ ለመነጠቅ ዛሬውኑ እንነሳ፣ እንዘጋጅ፣ እንታጠብ፣ እንንጻ፣ በምህረት በፊቱ እንውደቅ። ጊዜያችንን እንዲሁ ባባከንበት መገኘት በሌለብን ስፍራ ተገኝተን ጊዜያችንን ባባከንበት መዋል በሌለብን ስፍራ ውለን ጉልበታችንን አቅማችንን በጨረስንበት ማውራት የሌለብንን በአንደበቶቻችን እያወራን ወንድሞችን እህቶችን እያማን ጊዜያችንን ካቃጠልንበት መለስ እንበል። አንደበቶቻችን ይቀደሱ። በዚህ አንደበቶቻችን ወንድሞቻችን እህቶቻችን እንዲድኑ ወንጌልን እንንገራቸው። ጌታ ሊመጣ በደጅ ነው። ወንድሞቼ እህቶቼ አትዛሉ፣ አትድከሙ። የኑሮ ጫና ያለው የምድር ጫና አያዝላችሁ፣ አያድክማችሁ። ተነሱ ዛሬ፣ ታጠቁ ዛሬ፣ ተዘጋጁ ዛሬ፣ ልበሱ ዛሬ።
ሁሉ አላፊ ነው። እጆቻችሁን ከፍ አድርጉ። ጌታ ሆይ እስከ ዛሬ ጊዜን ባባከንኩበት ምህረት አድርግልኝ። መናገር የሌለብኝን እየተናገርኩ አንተን በበደልኩበት ምህረት አድርግልኝ። መገኘት በሌለብኝ ስፍራ ተገኝቼ አንተን ባሳዘንኩበት ምህረት አድርግልኝ። ጌታ ሆይ መዋል በሌለብኝ ስፍራ ውዬ ለወንጌል እንቅፋት በሆንኩበት ምህረት አድርግልኝ። ጌታ ሆይ በቀረልኝ ዘመን ሁሉ ለአንተ እንድኖር ወንጌል እንድሰብክ ፊትህን እንድፈልግ በሰጠኝ መክሊት እንዳተርፍ ተግቼ እንዳገለግልህ ጸጋ ይብዛልኝ። ጌታ ሆይ ማረኝ። ለትውልድ የምስራችን ወንጌልን እንድሰብክ ጠርተኸኝ፣ እኔ ግን ዝም ብዬ በተቀመጥኩበት ምህረት አድርግልኝ። ከዚህ ቀን ጀምሮ በታማኝነት ላገለግልህ፣ ልሮጥልህ፣ ፍቃድህን ላደርግ ይኸው ራሴንም ፍቃዴንም አሳልፌ እሰጥሃለሁ። ጌታ ሆይ ተዘጋጁ እንዳልከን ከዚህ ሰዓት ጀምሮ ለክብርህ ላንተ ለምጽአትህ የምዘጋጅበትን አቅም ስጠኝ። መለየት ካለባችሁ ከየትኛውም ስፍራ ተለዩ። ጊዜያችሁን ከበሉ ሚዲያ ላይ ትኩረት የምታደርጉ፣ ስልክ ላይ፣ ቲክቶክ ላይ፣ የተለያዩ አይነት ነገሮች ላይ ጊዜያችሁን የምታቃጥሉ ተለዩ። ካልሆኑ ልጆች ጋር ህብረት የምታደርጉ ካላችሁ ተለዩ። በማይገባ ስፍራ እያማችሁ የምትቀመጡ ከሆነ ተለዩ። እግዚአብሔር ከማይከብርበት፣ እግዚአብሔር ከተጸየፈው ሰፈር ውጡ። እግዚአብሔር ከማይከብርበት ውጡ። እናንተን እግዚአብሔር በዚህ ዘመን መጨረሻ በታላቁ ክብር አስነስቶ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ መላክ ይፈልጋል።